የቆዳ መሸብሸብ፣ የቆዳ መጨማደድ፣ የቆዳ መድረቅ እንዲሁም የቆዳ መገርጣት አጋጥሞታል? ዛሬ ፍቱን የሆነ ተፈጥሯዊ መፍትሄን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አብዛኛው ሰው የቆዳ ውበትን ለመጠበቅ የተለያዩ መንገዶችን ይጠቀማል። አንዳንዶች የተለያዩ ኬሚካሎችን የያዙ ፋብሪኬትድ የሆኑ የውበት መጠበቂያን የሚጠቀሙ ሲሆን፣ አንዳንዶች ላይ የጎንዮሽ ጉዳት ሲያመጣ ይስተዋላል። አሁን ተፈጥሯዊ የሆኑ ግብአቶችን ብቻ በመጠቀም እንዴት የቆዳ መሸብሸብን፣ መጨማደድን፣ መድረቅን እንዲሁም መገርጣትን እንደሚከላከሉ በቀላል መንገድ አሳያችኋለሁ። አንደኛ፣ 1 የሻይ ማንኪያ የዳቦ እርሾን፣ 1 የሻይ ማንኪያ የወተት ዱቄትን፣ 1 ካፕሱል ቫይታሚን ኢን እንዲሁም 2 የሻይ ማንኪያ ለብ ያለ ወተትን አንድ ላይ በማድረግ ያዋህዱ። በመቀጠል ከላይ የገለጽኩላችሁ የቆዳ ችግሮች ያጋጠሟችሁ ቦታዎች ላይ ይህም ማለት በእጆ ላይ፣ በፊቶ ላይ፣ በአንገቶ ላይ፣ በአይኑ አካባቢ ሊሆን ስለሚችል ችግሩ ያለበት ቦታ ላይ ቀቡት። በመቀጠል ለ20 ደቂቃ ያክል ያቆዩትና ለብ ባለ ውሃ ይታጠቡት። ይህን ድርጊት በሳምንት ለ3 ቀናት ያህል ቢተገብሩት ውጤታማ የሆነ ለውጥን ያገኙበታል። ከታጠቡ በኋላ ቤቢ ኦይል ወይም መደበኛ የሆኑ ተፈጥሯዊ የሆኑ ቅባቶችን ቢቀቡም ይመከራል። ሁለተኛ፣ 1 የሻይ ማንኪያ የዳቦ እርሾን፣ 2 የሻይ ማንኪያ ለብ ያለ ወተትን፣ 1 የሻይ ማንኪያ የተፈጥሮ ማርን፣ የ1 እንቁላል አስኳልን እንዲሁም 1 የሻይ ማንኪያ ማካዳሚያ ኦይልን በደንብ አድርገው ለ10 ደቂቃ ያክል ያዋህዱት። በመቀጠል በብሩሽ አድርገው ቦታውን ይቀቡት። ከዛም ለ20 ደቂቃ ያክል እንዲደርቅ ያቆዩትና ለብ ባለ ውሃ ይታጠቡት። ይህንንም በሳምንት ለ3 ቀን ያህል ይተግብሩት። ውጤታማ ለውጥን ያዩበታል። ሶስተኛ፣ ጥቅል ጎመንን በመፍጨት 1 የሻይ ማንኪያ የሚሆን የተፈጨ ጥቅል ጎመንን ከ1 የሻይ ማንኪያ ኦት ፍላወር ጋር በማዋሃድ ቦታው ላይ ይቀቡትና ከ15 እስከ 20 ደቂቃ ያክል አቆይተው ለብ ባለ ውሃ ይታጠቡት። ይህንን ድርጊት በሳምንት ለ2 ወይም ለ3 ጊዜ ቢሞክሩት ጥሩ ለውጥን ያገኙበታል። አራተኛ፣ 1 ድንችን ልጠው ይፍጩትና ውሃውን ያጥልሉት። በመቀጠል ከ2 የሾርባ ማንኪያ ወተት ጋር በደንብ ያዋህዱትና ቦታው ላይ ከ2 እስከ 3 ደቂቃ ያክል ይሹት ወይም ማሳጅ አድርጉትና ለብ ባለ ውሃ ይታጠቡት። አምስተኛ፣ 1 ድንችን ልጠው ይፍጩትና ውሃውን ያጥልሉት። በመቀጠል የጠለለውን የድንች ውሃ ለተወሰነ ሰዓት ያስቀምጡትና ከስር ዝቃጩን ለማግኘት ውሃውን ቀስ አድርገው ይድፉት። ከዛም ዝቃጩን ከእንቁላል ውሃማው አስኳል ጋር በማዋሃድ በውህዱ ቦታውን ይቀቡትና ለተወሰነ ደቂቃ ቆይተው ለብ ባለ ውሃ ይታጠቡት። ሌላው መንገድ ደግሞ የድንቹን ዝቃጭ ከ2 ማንኪያ የሩዝ ዱቄት ጋር በማዋሃድ ቦታው ላይ ቀቡትና ለ20 ደቂቃ ያክል አቆይተው ለብ ባለ ውሃ ይታጠቡት። እስካሁን የነገርኳችሁ መንገዶች የቆዳ መሸብሸብን፣ የቆዳ መጨማደድን፣ የቆዳ መድረቅንና የቆዳ መገርጣትን ከመቀነስና ከማስወገድ ባለፈም ተፈጥሯዊ መሆናቸውና የቆዳ ውበትም እንዲጠበቅ የሚያደርጉ በመሆናቸው እንድትጠቀሙባቸው ሐሳቤን እያጋራሁ ያላችሁን ማንኛውንም አስተያየትም ሆነ ጥያቄ ኮመንት መስጫው ላይ እንድትጽፉልኝ እንዲሁም ቪዲዮ እንድሰራላችሁ የምትፈልጉት የጤና ርዕሰ ጉዳይ ካለ እንድታጋሩኝ እየጠየቅኩ የዛሬውን ቪዲዮዬን እዚህ ላይ አበቃ። ይህን ቪዲዮ ሰብስክራይብ ሳታደርጉ ከሆነ የተመለከታችሁት ሰብስክራይብ እንድታደርጉ እየጋበዝኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።